ክህደት ባጠላባት የስልጣን ዓለም በመሪና በጠባቂ መካከል ያለው መተማመን በቅጽበት ሊፈታና ታማኝነት ወደ መሳሪያነት ሊለወጥ ይችላል። ባለፉት 50 ዓመታት ውስጥ መሪዎቻቸውን የመጠበቅ አደራ የተሰጣቸው ጠባቂዎች ገዳዮቻቸው የሆኑባቸው ሁኔታዎች ተስተውለዋል። ይህ ከባለፈው ፕሮግራም የቀጠለ 3 አስገራሚ የክህደት ታሪክን በአንድ ያጠቃለለ ፕሮግራም ነው። አብራችሁን ቆዩ። ጥቅምት 15 1969 ላሳንዶ ሶማሊያ። ድርቅና ተስፋ መቁረጥ ያደበበበት የሰሜን ሶማሊያ ከተማ ላሳንዶ አቧራማ ጎዳናዎች ላይ የከረረ ፀሐይ ተንሰራፍቷል። ፕሬዝዳንት አብድራሺድ አሊ ሼማርኬ ከቀኝ ግዛት በኋላ በወጣቷ ሶማሊያ አንድነት ለመፍጠር የሚታገል መሪ ነበር። ቀውሱን ለመገምገም ባልተለመደ ሁኔታ እዚህ ከተማ ውስጥ ተገኝቷል። ፕሬዝዳንቱ ሶማሊያውያንን በመጀመሪያዎቹ የነጻነት ዓመታት በአንድነት ራዕይ በማሳተፍ የተስፋ ብርሃን የፈነጠቁ ነበሩ። ሆኖም ውስጡን ውጥረት ተንሰራፍቷል። የጎሳ ፉክክሩ፣ የፖለቲካ አለመግባባትና የሚንገዳገድ ኢኮኖሚ ክብደት ነገሮችን ወዳልተጠበቀ ሁኔታ እየመራ ነበር። ከአጃቢዎቻቸው መካከል ገና የ22 ዓመቱ ወጣት ጠባቂ አብዱል ቃድር አብዲ መሐመድ ይገኝበት ነበር። ሼማርኬ ከተሽከርካሪያቸው ወርዶ የአካባቢውን ሰዎች በፈገግታ ሰላምታ እየሰጠ ሳለ የመሐመድ እጅ በፍጥነት ተንቀሳቀሰ። ያለ ማስጠንቀቂያ አውቶማቲክ ጠመንጃውን አንስቶ በቅርብ ርቀት ላይ ተኮሰ። ጥይቶቹም የፕሬዝዳንቱን ደረት በሳሱት። ሼማርኬ ተንገዳግዶ መሬት ላይ ወደቀ። ሕይወቱም እዛው አለፈች። ሕዝቡ በፍርሃትና በድንጋጤ ተናወጠ። መሐመድ ምንም አይነት የማምለጥ ሙከራ አላደረገም። ተልእኮውን ስላጠናቀቀ በዝምታ እጅ ሰጠ። ግድያውን ያደረገበት ዓላማ እስካሁንም ግራ የሚያጋባ ሆኖ ቆይቷል። አንዳንዶች በግል ቅሬታዎች የተደረገ በቀል ነው ሲሉ፣ ሌሎች ደግሞ ፖለቲካዊ ጉዳይ ነው ይላሉ። ከቀናት በኋላ በሲያድ ባሬ የሚመራ ወታደራዊ መፈንቅለ መንግስት ስልጣኑን ተቆጣጠረ። ሶማሊያን ለብዙ አስርተ ዓመታት በፈላጭ ቆራጭ አገዛዝ ቢመራም በመጨረሻ ግን የማያባራ ትርምስ ውስጥ ከቷታል። ጥር 16 2001 ሪፐብሊክ ኮንጎ ኪንሻሳ። በኪንሻሳ የሚገኘው በእብነ በረድ ባጌጠው ቤተ መንግሥት ውስጥ ፕሬዝዳንት ሎረን ዴሴሬ ካቢላ ሕዝቡን በብርታትና በጭካኔ ይገዙ ነበር። ሞቡቱ ሴሴ ሴኮን የገረሰሰ ይህ የቀድሞ አማጺ ካቢላ እርስ በርሱ የሚጋጭ ሰው ነበር። ነፃ አውጪ ተብሎ የሚወደስ ግን ደግሞ በጣም የሚፈራ አምባገነን ነበር። በሀብት የበለጸገች ነገር ግን በጦርነት የተመስቃቀለች የዲሞክራቲክ ኮንጎ የአመጽና የውጭ ጣልቃ ገብነት አውድማ ነበረች። ለታማኝነታቸው በራሱ በካቢላ የተመረጡት የደህንነት ዝርዝሮች የሱን መንበር ከውከት ለመከላከል ታስቦ ነበር። ከነዚህም መካከል ራሺድ ሙዜሌ የተባለ ወጣት ወታደር ነበር። ይህም እስከዛች ቀን ከሰዓት በኋላ ድረስ ታማኝነቱ የማይናወጥ ይመስል ነበር። እንደ አውሮፓውያን አቆጣጠር ጥር 16 2001 ካቢላ በቢሮ ውስጥ ተቀምጦ በጦርነት ላይ ያለች ሀገሩን ካርታ እየመረመረና ዕቅድ እያወጣ ሳለ ሙዜሌ ፊቱ ላይ የመረጋጋት ጭንብል ሸፍኖ ገባ። ምንም ቃል ሳይናገር ሽጉጡን መዞ አንድ ጥይት በካቢላ ጭንቅላት ላይ ተኮሰ። ድምፁም በቤተ መንግሥት ውስጥ አስተጋባ። ፕሬዝዳንቱ ወደ ፊቱ ጠረጴዛ ላይ ተደፋ። ደሙም ይመለከት የነበረው ካርታ ላይ ፈሰሰ። ሌሎች ጠባቂዎች ተሯሩጠው ደረሱ። ነገር ግን በጣም ዘግይተው ነበር። ሙዜሌ ለመሸሽ ሞከረ። ነገር ግን ከሰዓታት በኋላ በጥይት ተመቶ ተገደለ። ለዚህ ያነሳሳው ዓላማም ሳይታወቅ አብሮት ሞተ። በእርግጥ አንዳንዶቹ ቅር የተሰኘ የተራ ወታደር ሥራ ነው ሲሉ፣ ሌሎች ደግሞ ከሩዋንዳ ወይም ከውስጥ ተቀናቃኞች ጋር የተያያዘ ጥልቅ ሴራ ነው ሲሉ ይስተዋላል። ግድያው የሥልጣን ክፍተትን በመፍጠሩ ልጁ ጆሴፍ ካቢላ ገና በ29 ዓመቱ በፕሬዝዳንትነት ሀገሩ እንዲመራ አስገድዶታል። ከዚህ በኋላም የኮንጎ እርስ በርስ ጦርነት ተቀስቅሶ በሚሊዮኖች የሚቆጠሩ ሰዎች ሕይወት አለፈ። መጋቢት 2 2009 ጊኒ ቢሳዋ። የጊኒ ቢሳዋ ዋና ከተማ የሆነችው ቢሳዋ ሌሊት ከመንጋቱ በፊት
በወታደራዊው ዋና መስሪያ ቤት ቦምብ ፈንድቶ የሀገሪቱ ደካማ የኃይል መዋቅር ቁልፍ ሰው የሆኑት ጄኔራል ባቲስታ ታጋሜናዋይን ገደለ። ከሰዓታት በኋላ የዚያ ፍንዳታ ግርግር ፕሬዝዳንት ጆአኦ ባርናርዶ ቪዬራ ጋር ደረሰ። አንጋፋው መሪ በአደንዛዥ እጽ አዘዋዋሪዎች የሚዘወር ለ10 ዓመታት የቆየ መፈንቅለ መንግስትና አለመረጋጋትን የተሸከመ ሀገር ሲመራ ነበር። ኒኖ በመባል የሚታወቀው ቪዬራ ከብዙ ጉድ በሕይወት ተርፎ የወጣ ሰው ነበር። ሆኖም ጥብቅ በሆነ የጸጥታ ቡድኑ ላይ መደገፉ እና መተማመኑ ዋጋ ያስከፍለዋል። ጎህ ሲቀድ ቪዬራ ትንሽ መደናገጥ ቢታይበትም በቆራጥነት ወደ መኖሪያ ቤቱ ተመለሰ። ታማኝ የሚላቸው ወታደሮቹም ከበውት ነበር። ነገር ግን ከነሱ መካከል ታማኝነታቸው የተቀየረ በወታደር ውስጥ ባሉ አንጃዎች ለጄኔራል ናይዋይን ግድያ እሱ ነው ትዕዛዝ የሰጠው በማለት ለመበቀል የሚፈልጉ ጠባቂዎች ነበሩ። እናም ቪዬራ ወደ ቤቱ ሲገባ የተወሰኑ ወታደሮቹና የግል ጠባቂዎቹ የተኩስ ርምታ ከፈቱበት። ቪዬራም በጥይት ተመትቶ ወደቀ። በድን ሰውነቱም በራሱ ቤት ውስጥ ተዘርግቶ ቀረ። ይህ ጥቃት ጊኒ ቢሳዋን እርስ በርስ ትርምስ ውስጥ ከተታት። ግድያው ጭካኔ የተሞላበት የበቀል እርምጃ ነበረ። ሀገሪቱንም የመፈንቅለ መንግስትና የአመጽ አዙሪት ጥልቅ ውስጥ ጨመራት። እነዚህ ታሪኮች ቀዝቃዛ እውነትን ያሳያሉ። እሱም በተከላካይነትና በጠላትነት መካከል ያለው መስመር በአደገኛ ሁኔታ ቀጭን መሆኑን ነው። ለሻርማርኬ፣ ለካቢላና ለቪዬራ ጠባቂዎቻቸው ከክፉ ነገር ተከላካይ ሳይሆን አጥፊዎቻቸው ሆነዋል። የእነርሱ ሞት በሀገሮቻቸው አስደንጋጭ ማዕበልን ፈጠረ። የሶማሊያ ወደ አምባገነንነት መንሸራተት፣ የኮንጎ የማያባራ ጦርነት፣ የጊኒ ቢሳዋ አለመረጋጋት፣ አንድ ጊዜ ቀላል የሚመስል ክህደት የአንድን ሀገር ተስፋ ሊፈታተን እንደሚችል ማረጋገጫዎች ናቸው። በቀጣይ ተጨማሪ በጠባቂዎቻቸው የተገደሉ መሪዎችን ታሪክ ይዘንላችሁ እንቀርባለን። እስከዛው መልካምን ሁሉ እየተመኘን በዚሁ እንሰናበታለን። ጃምቦ ሚዲያዎች ነን።